የኢትዮጵያ አናባፕቲስት ቤተክርስቲያን የሆነችው መሠረተ ክርስቶስ ስለ ጥምቀት በእምነት መግለጫዋ እንዲህ አስፈራለች። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን፣ ጌታን ሊከተል መወሰኑንና ከቅዱሳን ጋር ኅብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ሥርዓት መሆኑን ታምናለች፣ ታከናውናለች። የኢትዮጵያ የሙሉ ወንጌል አማኞች ቤተ ክርስቲያን የእምነት መግለጫም ስለ ጥምቀት ተመሳሳይ ትምህርት አለው። የውሃ ጥምቀት ይህ ሥርዓት ከወንጌል ስብከትና የማስተማር ተልዕኮ ጋር ተያይዞ የቀረበ ሲሆን በእምነት ደህንነታቸውን ያረጋገጡ አማኞች ሁሉ ሊፈጽሙት የሚገባ ለአጥቢያ ቤተ ክርስቲያን አባልነት የሚያበቃ ሥርዓት ነው። የውሃ ጥምቀት ሥርዓት የሚፈጸመው በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ ሲሆን አማኙ ከጌታ ከኢየሱስ ጋር በሞቱና በትንሣኤው መተባበሩን የሚገልጽበት የምስክርነት መንገድ ነው። የኢትዮጵያ ቃልዮት ቤተ ክርስቲያን የእምነት መግለጫም ስለ ውሃ ጥምቀት የሚከተለውን ይላል። ጥምቀት ማለት መጥለቅ ወይም መዋሃድ ሲሆን ቤተ ክርስቲያናችን የመንፈስ ቅዱስንና የውሃን ጥምቀት ሥርዓት ትቀበላለች። የመንፈስ ቅዱስ ጥምቀት ምእመኑን ከኢየሱስ ክርስቶስና ከምእመናን ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ምእመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው። የውሃ ጥምቀት ጌታችን ኢየሱስ ክርስቶስ ባዘዘው መሠረት ዳግመኛ የተወለደው ሰው በአብ በወልድና በመንፈስ ቅዱስ ስም በውሃ ይጠመቃል። ይኸውም በሞቱና ትንሣኤው ክርስቶስን በመምሰል ለክርስቶስ በአዲስ ሕይወት ለመኖር የሚደረግ ወይም የሚፈጸም ምሳሌያዊ ተግባር ነው። መዳን መንጻትም በኢየሱስ ክርስቶስ ስምና ደም ብቻ ሲሆን የውሃ ጥምቀት የደህንነት ምስክርነት ነው። ስንጠመቅ ከእርሱ ጋር አንድ እንሆን ዘንድ ሞቱን በሚመስል ሞት ውሃ ውስጥ እንጠልቃለን። እርሱ በትንሣኤ ኃይል እንደተነሳ እንዲሁም እኛም በአዲስ ሕይወት ለመመላለስ እንደገና ከውሃ እንወጣለን። መጠመቅ የሚገባው ሰው ለነፍሱ የደህንነት አስፈላጊነትን ወደ ማወቅ ዕድሜና ዝንባሌ ደርሶ ጌታን የግል አዳኙ አድርጎ የተቀበለ የመሠረተ ሃይማኖት ትምህርትን አውቆ የመንፈስ ቅዱስ ፍሬዎች በሕይወቱ መታየታቸው ከተረጋገጠ በኋላ ነው። በተጨማሪ የጥምቀት ሥርዓት መፈጸሙ በቤተ ክርስቲያን አገልግሎት የበለጠ የተሳትፎ ድርሻ እንዲኖሩ ያደርጋል። የአገልግሎት በርም ከፋች ነውና ከእነኚህ የእምነት መግለጫዎች የሚከተሉትን የጋራ ነጥቦች መውጣት እንችላለን። አንድ ሰው መጠመቅ ያለበት አምኖ ዳግመኛ ከተወለደ በኋላ ነው። የጥምቀት ግብ ሰውየው ከኢየሱስ ክርስቶስ ጋር መሞቱን መቀበሩንና መነሳቱን ማሳየት ነው። ጥምቀት የደህንነት ምስክር እንጂ በራሱ የመዳን መንስኤ አይደለም። መጠመቅ የሚችለው አውቆ መወሰን የሚችል ሰው ብቻ ነው። ጥምቀት የቤተ ክርስቲያን አባልነትን ያስገኛል። እነኛ ቤተ ክርስቲያናት ጥምቀት ለመዳን አይደለም፣ ይልቅ መዳንን ለማሳየት የሚደረግ ውጫዊ የመታዘዝ ሥራ ነው ብለው ያስባሉ። ጥምቀት ያድናል ብለው የሚያምኑ አብያተ ክርስቲያናት የሚጠቅሷቸውን የመሟገቻ ጥቅሶች የሚተረጉሙበት መንገድ ከጠቃሾቹ አተረጓጎም የተለየ ነው። መጽሐፍ ቅዱስ ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ብዙ ጥምቀት ለዳግም ልደት እንደሆነ የሚያስቡ ሰዎች የሚጠቅሱት የመጀመሪያ ጥቅስ ነው። እዚህ ጋር ከመንፈስ ቅዱስ ካልተወለደ የምትለዋ ሐረግ አጨቃጨቂ አይደለች። ነገር ግን ከውኃ የምትለዋ ሐረግ ጥምቀትን ወካይ አይደለችም ብለው ባፕቲስቶች ይሞግታሉ። በዚህ ክፍል ውሃ የሚለው ቃል የክርስቲያናዊ ጥምቀት ነው ብሎ መተርጎም መሠረታዊ ችግሮች አሉበት። ምክንያቱም የምንባቡ አውድ ይህንን ትንተና የሚደግፍ አይደለምና። በመጀመሪያ ቁጥር 8 ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ
እንዲሁ ነው በማለት ሙሉ በሙሉ ትኩረቱን ያደረገው በመንፈስ ቅዱስ ሥራ ላይ ብቻ በመሆኑ፣ በመቀጠል ደግሞ ዳግም ልደት የእግዚአብሔርና የክርስቶስ ሥራ በመሆኑ እንዲሁም የእምነት ሥራ ብቻ በመሆኑ ውሃ የሚለው ቃል ክርስቲያናዊ ጥምቀትን ያሳያል ወደሚለው ድምዳሜ መድረስ አይችልም። ከመንፈስ መወለድ ከውሃ ጥምቀት ጋር ይያያዛል ብሎ ማሰብ ሲበዛ እንግዳ ትምህርት ነው። አንዳንዶች በዮሐንስ ወንጌል ምዕራፍ 1 ቁጥር 26 እስከ 33 ላይ ውሃና መንፈስ የሚለው ቃል ጥምቀትንና የመንፈስ ቅዱስ ጥምቀትን የሚያመለክት መሆኑን ሲያመለክት፣ በዚህ ክፍልም ላይ ውሃ የሚለው ቃል የውሃ ጥምቀትን ያመለክታል የሚል ሙግት ያቀርባሉ። ይህ ሙግት ግን በርካታ መሠረታዊ ችግሮች አሉበት። አንደኛው ክፍሉ ጥምቀትን የሚያሳይ ከሆነም ማሳየት ያለበት የመጥምቁ ዮሐንስን ጥምቀት ይኸውም ንስሐን እንጂ ክርስቲያናዊ ጥምቀትን ሊያመለክት አይችልም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 26 እስከ 33 ውሃ የሚለው ቃል ዮሐንስን ጥምቀት የሚያመለክት ነውና። ሁለተኛው ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 26 እስከ 33 ላይ ውሃና ጥምቀት ሲነጻጸሩ የምንመለከት ሲሆን፣ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ግን ውሃና መንፈስ እርስ በርሳቸው ሲያያዙ ወይንም ሲጣመሩ እንመለከታለን። ስለዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከዮሐንስ ወንጌል ምዕራፍ 1 ቁጥር 26 እስከ 33 ጋር አቆራኝቶ መመልከት ከአውዳዊ ትርጉም ሆነ ከሰዋሰዋዊ አወቃቀሩ ጋር የሚቃረን ነው የሚል መከራከሪያ ያቀርባሉ። ሆኖም ግን ይህ ክፍል ውሃ የሚለው ጥምቀትን አይደለም በሚለው ላይ ተስማሙ እንጂ ይህ ክፍል ውሃ የሚለው ምንድን ነው በሚለው ላይ ግን ስምምነት የላቸውም። በዚህ ክፍል ውሃ የተባለው ጥምቀትን የሚያመለክት ካልሆነ እንግዲያውስ ምንድን ነው የሚለው ጥያቄ ሲቀርብላቸው ሦስት የተለያዩ ምላሾችን ሊመልሱ ይችላሉ። አንደኛ፣ ውሃ የማዕፀን ውሃን ወይንም የመጀመሪያ ልደትን አመልካች ነው። ከውሃ መወለድ የመጀመሪያ ልደት ሲሆን ከመንፈስ ቅዱስ መወለድ ደግሞ ሁለተኛ ልደት ነው የሚል ሙግት ያቀርባሉ። ይኸውም ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚለው ክፍል ውስጥ ከሥጋ መወለድ ከውሃ መወለድ ጋራ፣ ከመንፈስ መወለድ ደግሞ የመንፈስ ቅዱስ መወለድ ጋራ ተዛማጅ መሆኑን እንድናስብ የክፍሉ ሰዋሰዋዊ አወቃቀር ስለሚያስገድደን ነው ብለው ይሞግታሉ። በዚህ ክፍል ውሃ የሚለው ቃል ራሱን መንፈስ ቅዱስን የሚያመለክት ነው ብለው የሚከራከሩም አሉ። ለዚህ ደግሞ ኢየሱስ በቀጣዩ ምዕራፍ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ በማለት ውሃ የሚያመለክተው እርሱ የሚሰጠውን ለዘላለም ሰው እንዳይጠማ የሚያደርገውን ውሃ ይኸው መንፈስ ቅዱስን ነው በማለት ይህንን ክፍልም እንደዚያ የሚረዱት አሉ። ሌላው ደግሞ በዚህ ክፍል ውሃ የተባለው አማኞች ሰምተው ዳግመኛ የሚወለዱበትን የእግዚአብሔርን ቃል አመልካች ነው ብሎ የሚሞግቱም አሉ። መጽሐፍ ቅዱስ እናንተ ግን ስለነገርኳችሁ ቃል አሁን ንጹሕ ናችሁ ስለሚል፣ ጎልማሳ መንገዱን በምን ያነጻል? ቃልን በመጠበቅ ነው ስለሚል የእግዚአብሔር ቃል ከሚያነጻ ውሃ ጋር ተነጻጻሪ ሊሆን ይችላል። ደግሞ መጽሐፍ ቅዱስ በግልጽ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና በሕያውና ለዘላለም ከሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ተብሎ ደግሞ በመጽሐፉ በዚህ ክፍል ውሃ የሚለው ቃል የእግዚአብሔር ቃል ነው የሚል መሟገቻ ያቀርባሉ።